ሐሰተኛ መሆኑ ተከታዮቹ ህይወታቸው፣ ንግግራቸው ማህበራዊ ሚዲያ ላይ ጣቶቻቸው ሲጽፉ አንደበታቸው ሲናገር እንኳን ያሳብቃል። በኔ ይብቃ ትውልድ ይዳን ብለህ በልተሃል፣ አግበስብሰሃል። ሶዶ ላይ ግራውንድ ፕላስ 12 ፎቅ ሰርተሃል። በቃ ይበቃሃል። ከሌ ሀብታም እኛ ቸርች መምጣት አለበት። ሜጀር ከሌ ጋር መምጣት አለበት። ቪአይፒ ወንበር መሰጠት አለበት። አልሰጥህ ከጓሮ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። በቀጥታ ወደ ዛሬው ቪዲዮ እናልፋለን። የድሮ አባቶቻችን ከአንበሳ ጋር፣ ከድብ ጋር፣ ከደርግ ከምናምን ጋር ነው የታገሉት። ያሁኑ ደግሞ በጣም ብዙ ቅዱሳን እየታገለ ያለው ከፍራሽ ጋር አለ አይደል? ካንጋሮፎ የምትባለዋ ያቺ ካንጋሯ ብዙ ሰው ታቅፋለች። ያቺ ካንጋሮ ራሷ እና የማይጸልይን ሰው እንደዚህ ነው ፍራሽ የሚያት። ሌሊት መንፈስ ቅዱስ መጥቶ ጸልይ ልጄ ይልሻል። ካንጋሯ ደግሞ 5 ደቂቃ ይልሻል። ከዛ 5 10 10 15 ይደርሳል። ጠዋት ይነጋል። ሩጠን ወደ ስራ እንሄዳለን። እንዳንጸልይ የሚያደርጉን ምንም ምክንያቶች በእግዚአብሔር ፊት ተቀባይነት የለም። የልጆች እናት ነኝ ተቀባይነት የለም። እግዚአብሔር ሆይ ስራ አለኝ ተቀባይነት የለም። ለምን መሰላችሁ? ምንም ነገር እንዳንጸልይ ሊያደርገን አልተፈቀደም። ደግሞ ነግራችኋል፣ የእኛን አለመጸለይ ከሌሎች ቤተ እምነቶች ጋር ልናወዳድር አይገባም። ለምን? እግዚአብሔርን ከማን ጋር እናወዳድረዋል? መልሱን እንደምንቀበል ስለሚያውቅ ሰይጣን ትልቁ ስራ የሚሰራው እንዳንጸልይ። ብዙ የጸሎት ሰዎች ቤተክርስቲያን ላይ ሲበዙ ሪቫይቫል ይመጣል። ሰዎች ይድናሉ። ሰዎች ነጻ ይወጣሉ። ሰዎች እግዚአብሔርን ማወቅ ይጀምራሉ። ድባብ ይቀየራል። የከተማ የሀገር ድባብ ይቀየራል። የሚጸልይ ሰው ሲኖር ነገር ይቀየራል። በጸሎት ከተማ የገዙ ሰዎች አሉ። በጸሎት አገር ያንቀጠቀጡ ሰዎች አሉ። ነገስታት የሚፈሯቸው ሰዎች አሉ። ታውቃላችሁ፣ ዳንኤል በጸሎት የሚታወቅ ሰው ነው። ሰበብ ተፈልጎበት በጉቦ አልተገኘም፣ በምናምን አልተገኘም፣ በምናምን አልተገኘም። የዳንኤል ሰበብ የተገኘበት የጸሎት ሰው ብቻ ነው እና ወደ አምላኩ 3 ጊዜ መስኮቱን ከፍቶ ይጸልያል። ከዚህ ውጪ ሌላ ነገር ሊገኝበት አልቻለም። ዛሬም ብዙ ነገሮች ይኖራሉ። ከጸሎት ውጪ ያሉ ሰበቦች ሁሉ ከላያችን ላይ ይውደቁ። አሜን። በኢየሱስ ስም ይውደቁ። እኔ አሁንም እስማማለሁ። ጸሎታችንን የሚያዘግም ከጸሎት እንድንለግም የሚያደርግ እንድንደክም የሚያደርግ ከመናፍሱ ዓለም ነው እንድንነቃ ዛሬ እግዚአብሔር ይጠይቀናል። ጸሎት በጧት በማለዳ በሰዓት በቀትር በቀን 3 ወደ ኢየሩሳሌም አንጻር ከፍቶ ዳንኤል ይጸልይ ነበር። በጸሎቱ ነው የመጡበት። አይታቸዋል። ኤነርጂ እንዳለው ይታወቃል። ኦኬ፣ የጠላትን ደጅ የመስበር ያህል አቅም አለው። ነገሮችን የማሳካት ኃይል አለው ጸሎት። ስለዚህ እንጸልይ። በኃጢአት ከሚገኝ ከብዙ ትርፍ ይልቅ በጽድቅ የሚገኝ ጥቂት ነገር ይሻላል። ምን ያደርጋል ማትኖርበት ቤት በኃጢአት የመጣ? ምን ያደርግልሃል ማትነዳው መኪና በኃጢአት የመጣ? ይቅርብ፣ በጽድቅ የሚገኝ በእውነት የሚገኝ ጥቂት ነገር ይሻልሃል። ሁሉ የሞላበትን የሐሰት ገነት ምን ሊበጃል አንተ የለህበት? ይሻል የለው ያንተው በረሃ ሳላይ እህል ውሃ። ይቅርብኝ የስኬቴ መንገድ ካልሆነ ካልመጣ ካንተ ዘንድ የነገን ዕዳ እፈራለሁ። ለምን እኖራለሁ? ወደ እግዚአብሔር መቅረብ ይሁንልን። ሁላችንም በጸሎት እንድንተጋ እግዚአብሔር እያሳሰበን ይገኛል። በአንድም በሌላም እግዚአብሔር ስለሚናገር እንግዲህ እግዚአብሔር አምላክ በጸሎት ጉዳይ እየተናገረን ነው በጣም። ስለዚህ እንድንነቃ እግዚአብሔር ይፈልጋል ማለት ነው። እንድንጸልይ እግዚአብሔር ይፈልጋል። አሁንም የማስደምጣችሁ ተመሳሳይ መልእክት ነው። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትዩ አይወድቅም፣ ጠፋ ስትዩ አለ፣ አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ባንቺ ላይ የሚሰራ መሳሪያ አይከናወንም። ይሰበሰባሉ እንግዲህ ይበተናሉ። ግን ዴይሊ የጸሎት ዲሲፕሊን ይኖርሽ። ደንበኛ ኢንሹራንስ ነው። ዛሬ እንግዲህ ተመሳሳይ መልእክቶች ነው ተመለከትን ያለ ነው። ሰው ማስተዋል እንዲሰጠን የጸሎት ሰዎች እንድንሆን ጌታ እንዲረዳን እንጸልይ ማለት ነው። ካልጸለይን ጸሎት ራሱ ወደኛ አይመጣም ማለት ነው። ጸሎቱ ራሱ ጸሎት ይፈልጋል ማለት ነውና እግዚአብሔር እያሳስበን ነው ማለት ነው። እንድንጸልይ ጌታ ይርዳን፣ እኛም እንድንበረታ ጸጋ ያግዘን ማለት ፈልጋለሁ። ወገኖቼ የጸጋ ስጦታ ግን ክርስቲያኑን ኢንተርቴን ለማድረግና ዛሬ ስልክ ቁጥሯን ተነገ ወዲያ የአያቷን ስም እየነገርክ ቁጭ አድርገህ ኢንተርቴን ለማድረግ I don't think it's down there. ዶክተር very selfish ሰዎችን ለማስደነቅ በቃ ኢንፎርሜሽን ብቻ ነገር ሰዎችን ማስደነቂያና ወርዶ ገንዘብ ማባዣ ሲሆን ማየትም ይሄም ያሰፍራል። አሁን እኮ እኛ ጭንቀታችን እኮ እንደ ጳውሎስ እኮ ነው። አቢዩስ ሲሆን ማስተካከል እኮ ነው ጭንቁ። አቢዩስ ሲሆን ጠርጎ መጣል እኮ ቀላል ነው። ግን it's very much abuse። እኔ በጣም ሞደርን የሶሻል ሚዲያን እንትን አይደለሁም፣ ግን አልፎ የሚታየው ነገር በጣም ያሳዝናል። እንደዚህ ሆኖ አንዴ ምናምን ትላለህ። መንፈስ ቅዱስ መጫወቻ ማለት ነው። የመንፈስ ቅዱስ ነገር መጫወቻ፣ የጸጋ ስጦታ መጫወቻ፣ ኢንተርቴን ማድረጊያ። ዛሬ ደግሞ ላስደንቃችሁ፣ ዛሬ ጠዋት ደግሞ በሌላ ላስደንቃችሁ። ኢንተርቴንመንት አይደለም።
የእግዚአብሔር ኃይል ተገልጦ እግዚአብሔር በመካከላቸው አለ ብሎ የሚያሰግድ የእግዚአብሔር ኃይል አለ። እሱ የሚመጣበት ዘመን እግዚአብሔር ያርግልን። ጸጋ ስጦታዎች ሲገለጡ አካሉ ትታነጻለች፣ ወንጌል ይሰበካል፣ ሰዎች ይድናሉ የሚል ነው። ክሊር የሆነ ፖይንት ነው። በጣም አሁን በጣም ኤላስቲክ የሆነ የተለጠጠ ነው ያለው የመንፈስ ቅዱስ አሰራር ተብሎ የመንፈስ ቅዱስ ስራ ተብሎ የእግዚአብሔር ኃይል ተብሎ መቀለጃ፣ ታምራት፣ ድንቆች እየተባሉ ትልልቅ የውሸት ድራማዎች እየተሰሩ ነው ያሉት እና በመንፈስ ቅዱስ ስም ነው በአምላክ ስም ነው ባይዘው እያወራን ያለ ነውና በአምላክ ስም መቀለድ ማለት ኦብቪየስሊ እግዚአብሔርን መሳደብ ነው። መንፈስ ቅዱስን የሚሳደብ ደግሞ ስርየት የለውም ይላል። በጣም ከባድ ነው። በመጨረሻው ዘመን ማልቀስ ነው የሚሆነው። በመጨረሻው ሰዓት ጥርስ ማፋጨት ለቅሶ እንዳይሆንብን ስለ መንፈስ ቅዱስ ስራና ስራ እንጠንቀቅ። ስለ ልሳኖች እንጠንቀቅ። ስለምናወራው ልሳን እንኳን ልሳን ሳይቀር አንዳንድ ሰዎች ዝም ብሎ በአደባባይ የሚጮውበት ጉዳይ ሆኗል። አይደለም ልሳን እንደዛ ነው አይልም ቅዱስ ጳውሎስ። አንደኛ ቆሮንቶስ 14ን ማንበብ በቂ ነው። ባይዘወይ ሙሉ ምዕራፉን አንብቡት እስኪ። ልሳን በድብቅ ነው የሚወራው። ልሳን ከእግዚአብሔር ጋር ምስጢር ነው የምናወራበት እንጂ በአደባባይ የምንጨውለት ጉዳይ አይደለም። ስለዚህ ትንቢትን መናገር በብርቱ ፈልጉ እንደውም። ስለዚህ አንዱም ማይተረጉም ከሌለ ልሳን ማህበሩን አንጽም። ከእግዚአብሔር ጋር ምስጢር የምናወራበት ነው እንጂ የምንጨውበት ጉዳይ አይደለም። በጣም ያሳሳቢ ጉዳይ ነው ያለነው። ሴቶች እህቶቻችን በጣም በማይገባ መልኩ ማለት ነው ሰውነታቸው እስኪገላለጥ ድረስ ነው እንግዲህ በብዙ ቸርቾች ላይ የምንመለከተውና መንፈስ ቅዱስ ላይ ባንቀልድ። እነዚህ ታምራቶች፣ ድንቆች የተባሉ መጫወቻ የጸጋ ስጦታዎች ተብሎ የጸጋ ስጦታዎች ሚስዩስ ሲደረጉ ሚዝረብሊ ሲጠቀሙበት እንመለከታለንና ጌታ በደጅ ነው። እስኪ የኢዩ ጩፋን ጉድ ደግሞ እንመልከት። ላይክ የኢዩ ጩፋን ማንነት ሲገለጥ ምን ይመስላል የሚለው በበግ ለምድ የተሸፈነ ተኩላ የሚባለው የለም በትክክለኛው ስሙ እንደ ተኩላ የሚገለጥበትን ማንነት እንመልከት እስኪ። ኢዩ ጩፋ ሐሰተኛ ነብይ እንደሆነ አገር ያወቀው ፀሐይ የሞቀው እውነታ ነው። መጽሐፍ ቅዱስ አብጠርጥሮ የገለጠው የማይካድ ሚስጥር ነው። የኢዩ ጩፋ ሐሰተኛነት የሚረጋገጠው ሌላው በተከታዮቹ ነው። ተከታዮቹ አንድ ሰው ጌታን ቢሳደብ፣ አንድ ሰው ጌታን ቢተች፣ አንድ ሰው ጌታን ቢናገር እንኳን ምንም ላይ መስላችሁ ይችላል። ኢዩ ከተነካ ግን ያንዘረዝራቸዋል፣ ያሳብዳቸዋል። የኢዩ ጩፋ ተከታዮች ከአንደበታቸው የሚወጣው ነውረኛ ንግግርና የስድብ ቃል ኢዩ ጩፋ ምን እንዳስተማራቸው፣ ኢዩ ጩፋ ልባቸውና አእምሯቸው እንዴት እንደተቆጣጠረ። አንድ አገልጋይ እውነተኛ አገልጋይ የሚሆነው ሰው ልብ ውስጥ ክርስቶስን ሲያስገባ ነው እንጂ እሱ ሲገባ አይደለም። አገልጋይን ልብ ውስጥ የሚያስገባ እግዚአብሔር ነው እንጂ አገልጋዩ አይደለም። በእግዚአብሔር ስም ነግዶ እሱ ገብቶ በሰው ልብና አእምሮ ውስጥ ከተቀመጠ ትክክል አለ። ኢዩ ጩፋ በተከታዮቹ ልብና አንጎል ውስጥ የተቀመጠ ሳያውቁት የሚያመልኩት አምላካቸው ናት። ከዚህም የተነሳ ከአፋቸው የሚወጣው የስድብ ቃል ለሱ ወግነው ሊመስላቸው ይችላል። ግን ከአፋቸው የሚወጣው የስድብ ቃልና የሚያሳዩቸው ባህሪያቶች በተለይ ደግሞ አሉ። የኢዩ ጩፋ ቡችሎች አሉ፣ ራሳቸውን ነብይ ብለው እየጠሩ በየሚዲያው ብዙ ደባ የሚፈጽሙ በሰፈር በደረሱበትና ባገኙት አጋጣሚ ሁሉ ብዙ ነውር የሚፈጽሙ አሉና ሐሰተኛ መሆኑን ተከታዮቹ ህይወታቸው፣ ንግግራቸው ማህበራዊ ሚዲያ ላይ ጣቶቻቸው ሲጽፉ አንደበታቸው ሲናገር እንኳን ያሳብቃል። ኢዩ ጩፋ እባክህ ባንተ ይብቃ፣ በኔ ይብቃ፣ ትውልድ ይዳን ብለህ በልተሃል፣ አግበስብሰሃል። ሶዶ ላይ ግራውንድ ፕላስ 12 ፎቅ ሰርተሃል። በቃ ይበቃሃል። ትውልድን አታበላሽ። ይበቃል። ወገናችን ከሰማ ያው ወገኔ ወንድሜ ልልህ አልችልም። ምክንያቱም you are not from Christ ወይም አንድ ክርስትና ውስጥ የለንም። እኔ እናንተ አንተን አላውቅም። ሉክ ከዚህ በፊት ነግሬያቸዋለሁ። በፍሬያቸው ታውቋቸዋላችሁ ከሚለው አንዱ ይሄ ነው። ባይዘው ክርስቶስ ኢየሱስ ታስታውስ እንደሆነ ማቴዎስ 7 ላይ ቁጥር 15 ጀምሮ ክራይስት ይህንን እያስተማራቸው ለደቀ መዛሙርቱ ሲሄድ ነበር። ሐሰተኛ ነቢያትን የምታውቁበት አንዱ ዛፍ ከፍሬው ይታወቃል ነው የሚለው። መልካም ዛፍ ክፉ ፍሬ ሊያፈራ አይችልም። ስለዚህ ያፈራቸው ልጆች ተሳዳቢዎች፣ ወንበዴዎች፣ ዱርዬዎች እንደሆኑ ግልጽ ነው። ጩፋ ማለት ነው። በዚህ መልኩ ራሱ በዚህ መፈረጅ እንችላለን ሐሰተኛ ነብይ እንደሆነ ከእግዚአብሔር እንዳልሆነ። ምክንያቱም በሰው ልብ ውስጥ ክርስቶስን ሳይሆን የሚስለው እኔነትን ነው። እኛ እንድንስል አልጠራንም። የልጁን መልክ እንድንመስል የተጠራ ነው። ሌሎችንም የልጁን መልክ እንዲመስሉ ነው የምንጠራው። ይሄ ነው ክርስትና። ከገባን ይሄ ነው። የሚሳደቡ ነፍ ናቸው፣ ብልግናቸው እኔ ብቻ አይደለም ብዙ ከኔ ጋር ሆኖ የሚሰሩ ልጆች አሉ። ሴት እህታችን እሉ የምትባል ልጅ አለች ቲክታክ ላይ። እነሱን በምታጋልጥበት ወቅት በብልግና ቃላት እስኪ ሰለቻት ከሃይማኖቱ ለቃሉ ብላ እስክትወጣ ድረስ ማለት እስክትናገር ድረስ ማለት ነው ያደረጓት። እና በጣም በዚሁ ማወቅ ይቻላል ሐሰተኛ ነቢያትን ማለት ነው።
እኛ ቸርች መምጣት አለበት። ሜጀር ከሌጋ መምጣት አለበት። ቪአይፒ ወንበር መሰጠት አለበት። አልሰጥህም። ከጓሮ ቁጭ በል። መኪና የሚኑር ሀብታሙን እዛ ቁጭ በል። አለቀ። እኩል ነህ። ቪአይፒ ብሎ ነገር የለም። ወዳቸው የዚህ ቤት አገልጋዮች አሉ፣ መሪዎች አሉ። ሲመጡ ሉክ በደምስ እነዚህ ይሰጣቸው። አለቀ። አብረው መታደጊያ ናቸው። ግን ሀብታም ስለሆንክ ቤት ስላቆምክ ፊት ለፊት መታ አትቀመጥም። ውዚት ማናት? እንደውም ልንገርህ፣ እግዚአብሔር ሲመለከትህ አንተ መንግስተ ሰማያት ከምትገባ ግመል በመርፌ ቀዳዳ ይልሃል ኢየሱስ። አየህ፣ አሁን ፍትጊያው ባለጸጋን የመንጠቅ ሀብታምን የመንጠቅ ረጠብ ያለ ሀብታምና ገንዘብ ንጥቂያ፣ የሀብታም ንጥቂያ። ድሃውን አይናጠቁትም። የሆነ ነገር ያለበትም ነው የሚነጥቁት። ካለብህ ሊቦጠቡጡ አጠገብ ቆመው እረኛህ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ እኔ ነብይህ ነኝ፣ እኔ ፕሮፌት ነኝ፣ እኔ ሜጀር ሌክቸር ነኝ ይላል። ሊቦጠቡጥህ ከፈለገ እኔ አይደለሁም ማውራ። እረኞቹ ሆዳሞች ናቸው። በጣም ጠግበው ይበላሉ ከበጎቹ። በጎቹስ ምስኪኖች ናቸው። ደም አፍስሰው የወለዱትን አሳድገው መልሰው ለእረኞች ይሰጣሉ። እረኞች ቆርጥመው ይበላሉ። ከዛ እግዚአብሔር እንደዚህ ነው የሚለው፣ በበጎችና በእረኞች መካከል የእግዚአብሔር ዓይን ዝቅ አለ። ዝቅ ዚስ በጎችን ማጥመድ፣ በጎችን መግደል፣ ወስዶ ማረድ ነው የሐሰተኛ ነቢያት አንደኛው ምግባራቸው ይሄ ነው ሲገለጥ ማለት ነው። ከአጋንንት እንደሆኑ የምትለዩበት፣ ሐሰተኛ መሆናቸውን የምትለዩበት። ባይ ዘ ወይ ሐሰተኛ ከእንግዲህ ወዲያ አይመጣም። ኦሬዲ ሐሰተኞች አሉ። አጠብቁ፣ ሐሰተኛ ነቢያት ይመጣሉ ብሎ እንዳትሸወዱ ወገንታ። ለዚህ ነው የሚያምኑትን እስኪያስቱ ድረስ ታላላቅ ታምራቶችን ያደርጋሉ። እሳት ከሰማይ ሊያወርዱ ይችላሉ። ሐሰተኛ ናቸው። የእውነተኛ መልክ አላቸው ነው መልክ አላቸው። ለዚህ ነው የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የእግዚአብሔርን ኃይል ክደዋል። ፍጹም የሆነውን የመንፈስ ቅዱስን አሰራር ክደዋል የሚለው እነዚህ ነው። ለዚህ እንድታመልጡ እንድትነቁ ከነዚህ ሐሰተኛ አራጆች እንድትነቁ ማለት ፈልጋለሁ ወገንታት። አሁን የምናየው እንግዲህ ፓስተር ታሪኩን ታውቁታላችሁ። ፓስተር ታሪኩ ከዚህ ቀደም ተናግሬያለሁ ብዙ ፖድካስት ላይ ስፔሻሊ እህታችን ኒቆዲሞስ ሾው ላይ በምታዘጋጀው ላይ እውነቱን ተናግሯል። ወገንተኝነት የለውም። ከእንግዲህ ወዲህ ከነሱ ጋር አብሮ እንደማይቀጥል ተናግሯልና ጫፍ የተናገራቸውን ለትውስት ያህል ላሳያችሁ። እንደሚተነብዩ አላውቅም። ስልክ አይቶ ፓስፖርት አይቶ ኢንፎርሜሽን ሰብስቦ በጉባኤ መካከል ኢንፎርሜሽንን የሚያሰባስቡ ሰዎችን አደራጅቶ ከዛ በመረጃ እንደሚያገለግሉ አላውቅም። እንዴት ይታሰባል? እግዚአብሔር ሁሉን ቻይ አምላክ፣ የተፈራ አምላክ እያለ እንዴት ሰው ሁሉን የሚችል አምላክ እግዚአብሔር የሚያምላክ እያለ ሁሉን በሚያምላክ ፊት እንዴት መረጃ ሰብሳቢ ሰዎች ተደራጅተው ይላካሉ? ከጊዜ በኋላ ነው የነቃሁት። ከጊዜ በኋላ ነው የነቃሁት አለ እሱ ራሱ። መጀመሪያ አደንዘዘውት ነበር ማለት ነው። አዚም አድርገውበት ነበር ማለት ነው። ስለዚህ የሚያምኑትን እንኳን ታላላቅ እግዚአብሔርን ሰዎች አስተዋል። እነዚህ ሰዎች እነ ቄስ በሊና ታስባቸው እንደሆነ ከቅርብ ዓመት ወዲህ ነው የሞቱት። እሳቸው ነብይ እንደከለ ያሉ እየሄዱ እቀባለሁ ብለው ዘይት እያፈሰሱ ወጥ እየሰሩ ነበር። ተውጠ ብለው ነበር፣ ተመክረው ተዘክረው ነበር። እሳቸው አልሰሙም። መካነ ኢየሱስ ቤተክርስቲያን በተለይ እንጦጦ መካነ ኢየሱስ ምስኪን በጎችን እየወሰዱ እንደሚያርዷቸው የማያስተውሉትን በተለይ አብሯቸው እነሱ የመንፈስ ቅዱስን አሰራር እንዴት እንወቅ የሚሉ ኮሜንት ላይ የሚሰጡ ሰዎች አሉ። እውነተኛው ታዲያ ማን ነው የሚሉ አሉ። እውነተኛው መጽሐፍ ቅዱስ ነው። እውነተኛው ጌታ ኢየሱስ ነው። እውነተኛው የእግዚአብሔር ቃል ነው። ይሄንን ነው የምልህ። አስተውል። ለራስህ ስትል አስተውል፣ ለኔ ስትል አይደለም። እንግዲህ ነብይ ዘኔ እና ወንድማችን ጥላሁን እንደዚህ አይነት ነገሮችን ስሰማ ልቤ ደንግጧል፣ ውስጤ ደንግጧል ማለት ነው። ይሄንን ከሰማችሁ በኋላ የሆነ ነገራችሁ ይቀየራል። በደንብ ስሙ። አጋቦስ ከሀሎተ ማኑኤል ለጥሌ መልእክት አስተላልፏል። የሆነች የጥለት ቸርች ልጅ አይታችኋል። እንደዚህ ቆንጆ ሆኜ መኪና የለኝም መኪና ያለው ሰው ይጥበሰኝ እያለች ነበርና እንግዲህ እሱ መናገር ያልፈልገው ነገር ልንገር፣ ትንሽ ግልጽነት ስለጎደለ ማለት ነው። ጥሌና ዘንን በጣም ነው የምወዳቸው። በኤኒ ኮስት ፕሮቴክት መደረግ አለባቸው ብዬ አስባለሁ። ግን በተጋጋሚ ጊዜ ያሉት ልጆች ነሳሚን አጋቦስ ትንሽ አንዳንድ መተኮስ ይፈልጋሉ። ምን መሰላችሁ? አጋቦስ በፍጹም የልጅቷ ባህሪ የልጅቷ እምነት አቋም አሳስቦት አይደለም። ካልወት ወደ ጥሌ ቸርች የባለሀብት ፍልሰት በጣም የሆነ ሰዓት ላይ በስቶ ነበርና በሀልወት ቸርች ውስጥ ትንሽ ድንጋጤ ፈጠረ። የሀልወት ሀብታም የሚባል ቸርች ነው።
ዘኔ ደስ ያለው ሰው አንስቶ 100 ሺህ ብር የሚሰጥ 6 ሰው ወይ 10 ሰው ምናምን ካለ የሆነ ነገር ሰብሰብ ተደርጎ ይደረጋል። የሆነ ነገር ዘማሪ መጥቶ ከዘመረ እስቲ በዚህ ዘማሪ ተባረከ 10 ሺህ ትሰጣለህ ምን 10 ሰው ካለ ተነስ ምናምን ይላል። 10 ሲያርገው 100 ሺህ ሰጥቶ ይልኩታል ምናምን እንደዛ ነገርና ሀብት ያለበት ቸርች ነው። ችግሩ ምን ሆነ መሰላችሁ? ጎርጎሪስ አደባባይ ነው ሀልወት ያለው። ጥሌ ደግሞ ሩዋንዳ ሄዶ ከፈተ ቸርች ማለት ነው። በጣም ብዙ የሀልወት ሰዎች ወደዛ መፍለስ ይጀምራሉ። በተለይ ደግሞ ያስደነገጠው ባለሀብት መፍለስ ጀመረ። በቸርች በዘመን ላይ ባለሀብት ከወጣ በጣም አስደንጋጭ ነው። የባለሀብቶች መፍለስ ስላስደነገጣቸው ስብሰባ ሁላ ተቀምጠዋል። ኢቭን ምዕመናን ሁላ ወደ ጥሌ ቸርች እንዳይሄዱ የሆነ ሰዓት ላይ እስከ ማገዱ ደርሰዋል። እና የጥሌና ዘነ መካከል መጠነኛ የሆነ ክፍተት ፈጠረ። የባለሀብቶች ፍልሰት ባለሀብቶችን መጥቀስ ይችላሉ እኔ ከፈለኩ። ይሄ ነገር 2-3 ቪዲዮ ሰራበታለሁ። የአባላቱ ፍልሰት ልነግራችሁ አልችልም በድምጽ እና ይሄ ሰውዬ ባጭሩ ካልቀጨን የአባላት ፍልሰት በጣም ከባድ ይሆናል። በዛ ላይ ደግሞ ባለሀብት የወሰደብን ነው። አሁን በነቢያት መካከል በአገልጋዮች መካከል ብዙ ጦርነት የሚፈጥረው ምንድነው? የባለሀብት መፍለስ ነው እንጂ ይሄ መሀል ላይ የሚወጣው የሚገባው እነሱ ትናንሾቹ እሱ ቁጥሩ ሳይገባ ከዛ ዘኔ ይህንን ፍልሰት ማስቆም እንዳለባቸው ተነጋግረው ኢቭን የገቡት ሁሉ እንዲመለሱ የተወሰኑ ሰዎች ተደርገዋል። በተለይ አንድ በጣም ብዙ የመኪና ማከፋፈያ ያለው ሰው አለ። ስሙን እዚህ ጋር መጥቀስ አልፈልግም። የሱ መሄድ ቀይ መስመር ነው የነበረው። ድንጋጤ ሀልወት ውስጥ የፈጠረው እሱ ነው። ከሱ በተጨማሪ አንድ 10 የሚሆኑ ባለሀብቶች ተንቀሳቅሷል። ሚሊዮነርስ። አሁን አገር ውስጥ ትምህርት አሳስቦት አይደለም ልንገራችሁ። ጥሌ አባላቶችን አይከታተልም፣ እንደዚህ አይነት ትምህርት ያስተምራል ምናምን የሚለው ከዛ አንጻር ነው። አትሄዱ እዛ ነው። ዘኔን ወክሎ ነው ሰውን ሊያወራ እየሞከረ ያለው። ነቢ ዘኔን ነቢ ጥላሁንን ያው ወንድሞች ናቸው፣ እወዳቸዋለሁ። ግን አንድ ነገር ልንገራችሁ ነው፣ ከሰው ስህተት ከብረት ዝገት አይጠፋም። የሰጣቸው ብዙ ሰዎች ነው የሚከተሏቸው፣ ብዙ ሰዎች ነው እነሱ ቸርች አቴንድ የሚያደርጉት። ግን አብልጠው ቦታ የሚሰጡት ለማን እንደሆነ ግልጽ ነው በዚህ ቪዲዮ ማለት ነው። እና እጅግ በጣም ያሳፍራልም ያሳዝናልም። እባካችሁ ለሰጣችሁ መንጋ ተጠንቀቁ። እረኞች እባካችሁ በገንዘብ ምክንያት ሰዎችን አትዩ እባካችሁ። እግዚአብሔር የሰጠን ድሆችንም ሀብታሞችንም አድርጎ የሰራው እግዚአብሔር ነው። ሁሉም ባለጠጋ እንዲሆን አልሰጠም እግዚአብሔር። ሁሉም ረጅም እንዲሆን አላደረገም። ኦኬ አጭሮችንም ፈጥሯል። የሱ ፍጥረቶች ናቸው። እና በጣም አዝናለሁ። እስኪ ይህንን የመጨረሻ መልእክት እንስማና ፕሮግራሙን እንቋጫለን። ግን ላይክ ማድረጋችሁን እንዳትረሱ ወገኖች። እኔ መለመን አይጠበቅብኝም፣ ይሄ አገልግሎት ስለሆነ እባካችሁ ጌታን የምትወዱ እውነተኛ መልእክት ማስተላለፍ የምትፈልጉ ላይክ አድርጋችሁ ሼር አድርጋችሁ ብዙዎች ጋር አድርሱልኝ ማለት ነው። ባልተከበረበት ክርስቶስ ባልተወደደበት ክርስቶስ ፍቅር የምንፈልግ ምስኪኖች ነን ብዙዎቻችን። አስመሳይነት እንዲች እያሉ ለወንጌል ዋጋ ላለመክፈል እያጭበረበሩ መኖር አይዋጣም ለዚህ ህይወት። ጉዟችን የ10 የ20 ዓመት ኮንትራት አይደለም። ፍጻሜያችን የሆነ ኩሬ አይደለም። ተስፋችን ከላይ የሚመጣ ነው። የተባረከውን ተስፋችንን የምንጠብቅ ነን። እሱ እስኪመጣ እኛ እስክንሄድ ድረስ ወገባችንን ታጥቀን ነው ይሄን ጌታ የምናመልከው። እግዚአብሔር የጀግኖች አምላክ ነው። ወገባቸውን የታጠቁ የምናመልከው አምላካችን ያድነናል። ባያድነን አንሰግድ። ያሉቱ ሰውነታቸው ለእሳት አሳልፈው የሰጡቱ ለሰይፍ አሳልፈው አንገታቸውን የሰጡቱ በልዩ ልዩ እንግልት ውስጥ ያለፉቱ የእውነተኞቹ ምስክሮች አምላክ ነው እግዚአብሔር። መጽናት እስከ መቼ? የተሰጠንን የተስፋ ቃል እስክናገኝ ጌታ በቃሉ ውስጥ ያለን ነገር እስኪፈጸም ሷሉን እግዚአብሔር ይስጠን። እስከ መጨረሻው መጽናትን ያደርግልን። ፕሮግራሙ እንዳያችሁት ነው። በዚህ አይነት ቪዲዮዎች እንዲደርሳችሁ የምትፈልጉ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ለብዙዎች አድርሱ። ላይክ አድርጉ ባካችሁ ወገኖች። መለመን አይጠበቅብኝም። እንዲሁ ደግሞ በሌላ ፕሮግራም እንገናኛለን። እስከዚያው ድረስ የጌታ መንፈስ ከሁላችሁ ጋር ይሁን። ሰላም ሁኑ።